ሰላም ተማሪዎች እንደምን ቆይታችኋል? በ2018 እንደ ኢትዮጵያውያን አቆጣጠር ማለት ነው ስድስተኛ ክፍል ሚኒስትሪ ኤግዛም ለተፈተናችሁ ተማሪዎች አዲስ አበባ ክልል ውስጥ ለምትገኙ ማለት ነው እንኳን ደስ አላችሁ። ከሰኔ 29 ጀምሮ እዚህ ጋር እንደምታዩት የሚኒስትሪ ኤግዛም ውጤታችሁን ማየት ትችላላችሁ። ያ ማለት የሚኒስትሪ ኤግዛም ውጤታችሁ ይፋ ሆኗል ማለት ነው። ስለዚህ በያላችሁበት ስፍራ ላይ ሆናችሁ እጃችሁ ላይ ባለው ስልክ እንዴት አድርጋችሁ በቀላሉ ያለምንም መንገላታት ውጤታችሁን ማየት እንደምትችሉ ከመጀመሪያው እስከ መጨረሻው ድረስ አሳያችኋለሁ። እንዲሁም ደግሞ ውጤታችሁ ላይ ቅሬታ ካለባችሁ ይህንን ውጤት ለኔ አይገባኝም ወይም ደግሞ ይህን ውጤት የኔ ውጤት አይደለም ብላችሁ ቅሬታ ለምታቀርቡ ወላጆችና እንዲሁም ደግሞ ተማሪዎችም ካላችሁ እዚህ ጋር እንዴት አድርጋችሁ ቅሬታ ማቅረብ እንደምትችሉና እንዲሁም ደግሞ ምን ማድረግ እንዳለባችሁ እያንዳንዱን ስቴፕ ባይ ስቴፕ በደንብ አድርጌ ነው የማሳያችሁ። ከእናንተ የሚጠበቀው ይህንን ቪዲዮ እስከ መጨረሻው ድረስ በማየት እንዲሁም ደግሞ ለዩቲዩብ ቻናላችን አዲስ ከሆናችሁ ሂሳብ ትምህርት የምንማማርበት የዩቲዩብ ቻናላችን ነው። ሰብስክራይብ በማድረግ አብራችሁ ከኔ ጋር እንደምትቆዩ ተስፋ አደርጋለሁ። እንግዲህ ስድስተኛ ክፍል ሚኒስትሪ ኤግዛም ውጤት የሚታይበትን ሊንክ የሁሉንም ክልሎችን ከዲስክሪፕሽን ቦክስ ወይም ደግሞ ከቪዲዮ ስር ላይ አስቀምጥላችኋለሁ። ከእናንተ የሚጠበቀው ያንን ሊንክ ተጭናችሁ ገብታችሁ ውጤት ማየት ትችላላችሁ ማለት ነው በሚለቀቅበት ሰዓት። እኔ አሁን የማሳያችሁ ምናልባት ለዚህ አዲስ ከሆናችሁ ማለት ነው እጃችሁ ላይ ባለው ስልክ በቀላሉ ይህንን ሊንክ ትጽፋላችሁ። ካልሆነም ደግሞ ከቪዲዮ ስር ዲስክሪፕሽን ቦክስ ላይ በሚታይ ቦታ አስቀምጥላችኋለሁ። እሱን ተጭናችሁ አንድ ጊዜ ትገቡና ውጤት እንዴት ማየት እንደምትችሉ ላሳያችሁ። እዚህ ጋር እንደምታዩት ይህንን የአዲስ አበባ ትምህርት ቢሮ ውጤት የሚታይበት የስድስተኛ ክፍል ነው ማለት ነው። እዚህ ጋር እንደምታዩት ሁለት አማራጭ አሉላችሁ። የመጀመሪያው ከላይ ቼክ ሪዛልት የሚል አለ። ሁለተኛው ደግሞ ቼክ ማይ ሪዛልት የሚለውን ከሁለት አንዳቸውን መንካት ይጠበቅባችኋል ማለት ነው ውጤታችሁን ለማየት ማለት ነው። ስለዚህ ይህንን አንድ ጊዜ ከነካችሁት በኋላ እዚህ ጋር እንደምታዩት ሁለት ባዶ ቦታዎች አሉ። የመጀመሪያው የእናንተ ሬጅስትሬሽን ነምበራችሁን እንድታስገቡለት የሚጠይቃችሁ ስፍራ ነው። ሁለተኛው ደግሞ የእናንተ ስማችሁን የምታስገቡበት ስፍራ ነው። እዚህ ጋር ግን መጠንቀቅ ያለባችሁ የምታስገቡት ስማችሁ እንደየክልላችሁ ነው። ለምሳሌ አዲስ አበባ ላይ ለሚገኙ ተማሪዎች የመጀመሪያ የራሳቸውን ስም በአማርኛ ስለሆነ በአማርኛ ነው የምታስገቡት። ምክንያቱም አድሚሽን ካርዳችሁ ላይ ያለውም ስማችሁ በአማርኛ ነው። እንዲሁም ደግሞ ሬጅስትሬሽን ነምበራችሁንም የምትወስዱት ከዛ ነው። ስለዚህ አሁን እሱን እያስገባው በደንብ አድርጌ ላሳያችሁ። በዋነኛነት ደግሞ በጣም ይጠቅማችሁ እዚህ ጋር እንደምታዩት ቅሬታ የማቅረቢያ ስፍራው ላይ ተማሪዎች ቅሬታችሁን ብታቀርቡ እጅግ በጣም ተጠቃሚ መሆን ትችላላችሁ ማለት ነው። ስለዚህ አሁን እሱን ለማሳያችሁ እዚህ ጋር እንደምታዩት ሬጅስትሬሽን ነምበር አስገብተናል። እንዲሁም ደግሞ ፈርስት ኔም እዚህ ጋር እንደምታዩት አስገብተናል። ከዛ በኋላ ከታች ትወርዱና እዚህ ጋር ማለት ነው ቼክ ማይ ሪዛልት የሚል አለ። እሱን አንድ ጊዜ መንካት ይጠበቅባችሁ። ይሄን እዚህ ጋር እንደምታዩት ቼክ ማይ ሪዛልት የሚለውን ከነካም በኋላ ከፈለጋችሁ እዚህ ጋር በቴሌግራም ቦታቸውን መጠቀም ትችላላችሁ። ነገር ግን እኔ አሁን የማሳያችሁን ሲስተም መጠቀም ትችላላችሁ። እዚህ ጋር እንደምታዩት ሳብጀክት ዋይዝ የሆነ ሰመራይዝ አድርጎ ነው የሚነግራችሁ ማለት ነው። እዚህ ጋር ግራ እንዳትጋቡ። እዚህ ጋር ስታተስ ከሚለው ስር ፓስድ ነው የሚለው ያ ማለፋችሁ ነው። ወደ 7ኛ ክፍል አልፋችኋል ማለት ነው። አቨሬጃችሁ 86.53 ነው። ፐርሰንታይል 84 እያለ እዚህ ጋር ደግሞ ማርክ 198 አጠቃላይ ከ40 የተፈተናችሁት ላይ ማለት ነው። ሌላኛው ደግሞ ቶታል ስኮር ነው። እዚህ ጋር ወደ 100 ተቀይሮ ያለውን ውጤት 519 ነው ማለት ነው። እዚህ ጋር እንደምታዩት እያንዳንዱ ትምህርት ሳብጀክት ዋይዝ አድርጎን ያስቀምጥላችሁ። ግራ እንዳትጋቡ። ለምሳሌ ይህን ተማሪ አማርኛ ትምህርት ከ4038 ነው የመለሰው ማለት ነው። ወደ 100 ሲቀየር 95 ነው ከ100 የመለሰው ማለት ነው። እንግሊሽ 27 ከ40 ከ100 ደግሞ 67 እያለ ይቀጥላል ማለት ነው። ስለዚህ በጣም አሪፍ የሆነ ውጤት ነው ያመጣ ማለት ነው። ምናልባት እናንተ ውጤታችሁን ከፈለጋችሁ ደግሞ ከስር እዚህ ጋር እንደምታዩት ዳውንሎድ የሚል አለ። ይህንን ዳውንሎድ ማድረግ እንድታወርዱትና በወረቀት መልክ እንድትይዙት ማለት ነው። ፕሪንት አድርጋችሁ ማለት ነው። ወደ ዋናው ለመልሳችሁ እዚህ ጋር እንደሚታያችሁ ኮምፕሊያንስ የምትላለች እዚህ ጋር ውጤታችሁ ላይ ቅሬታ አለበት ብላችሁ ለምታምኑ ተማሪዎች ነው ይህንን የሚሆናችሁ ማለት ነው። እሱን አንድ ጊዜ እንደዚህ አድርገን እንነካዋለን ማለት ነው። ይሄን ከነካም በኋላ እዚህ ጋር ሁለት መረጃዎችን እንድናስገባለት ይጠይቀናል። የመጀመሪያው ሬጅስትሬሽን ነምበር ነው። ሬጅስትሬሽን ነምበራችሁ እንደነገርኳችሁ አድሚሽን ካርዳችሁ ላይ ነው የምታገኙት ማለት ነው። ይህን ሬጅስትሬሽን ነምበር እናስገባለን። ከዛ በኋላ ፈርስት ኔም ኦፍ ደ ስቱደንት የመጀመሪያ ተማሪ ስም እናስገባለን። እሱንም እንዴት እንደሆነ እዚህ ላይ እንደምታዩት የሬጅስትሬሽን ነምበሩን አስገብተናል። ከዛ በኋላ የተማሪ መጀመሪያ ስሙን እዚህ ጋር እንደምታዩት አስገብተናል። ከታች ተወርዱና እዚህ ጋር ሰርች ስቱደንት የሚል አጠቃላይ የተማሪውን ውጤቱ ሳይሆን የትምህርት አይነቶቹን ነው እዚህ ጋር የሚያመጣላችሁ። ስለዚህ እሱን አንድ ጊዜ
መንካት ይጠበቅባቸዋል ማለት ነው። እዚህ ጋር እንደምታዩት በአጠቃላይ 6 ትምህርቶች ላይ ነው ቅሬታ ማቅረብ የሚፈልገው። ለምሳሌ ተማሪ የፈለገውን ትምህርት ላይ መርጦ እሱ ቅሬታ ማቅረብ ይችላል ማለት ነው። ያ ማለት ምንድነው? ውጤቱ የእናንተ ውጤት ወይም ደግሞ የኔ ውጤት አይደለም፣ ቅሬታ ማቅረብ እፈልጋለሁ ለሚል ተማሪ ብቻ ነው ይህንን የሚያገለግለው ማለት ነው። እሱም እንዴት ነው የምናደርገው? ሳብጀክት ከሚለው ስር ላይ እዚህ ጋር እንደምታዩት አማሪክ ይላል። ከፊት ለፊቱ የ4 ሳጥን ቦክስ ምልክት አለ። እሱን አንድ ጊዜ ማርክ እናደርግበታለን ወይም ደግሞ ምልክት እናደርግበታለን። ከፈለጋችሁ እናንተ ሁሉንም ትምህርት እንዲታይላችሁ የምትፈልጉ ከሆነ ወይም ደግሞ ጥርጣሬ ያለባችሁ ትምህርት ላይ እንደዚህ ምልክት ካደረጋችሁበት በኋላ ከስር ትወርዱና ሰብሚት ኮምፕሊያንት የሚል አለ። ምናልባት ይህንን አልፈልግም ችግር የለውም ብላችሁ የምታስቡ ከሆነ እንደዚህ አድርጋችሁ መልሳችሁ ማጥፋት ትችላላችሁ። ከመጨረሻም ሰብሚት ኮምፕሊያንት የሚል አለ። ይህንን መላክ ትችላላችሁ ማለት ነው። የእናንተ ውጤታችሁ እውነትም እናንተ እንደገመታችሁት ችግር ኖሮበት ከሆነ ወይም ደግሞ የውጤት ስህተት ካለበት እነሱ ከእንደገና አይተው በድጋሚ የእናንተ ውጤት ይለቀቅላችኋል ማለት ነው። ያ ማለት በሌላ ጊዜ ገብታችሁ በምትመለከቱበት ሰዓት ውጤታችሁ ተለውጦ ልታገኙ ትችላላችሁ። ካልሆነም ደግሞ ምንም ስህተት ከሌለበት እንደዛው እንደነበረ ሆኖ ነው የምታገኙት ማለት ነው። ስለዚህ ተማሪዎች ይህንን ቪዲዮ እንደወደዳችሁ ተስፋ አድርጋለሁ። ለብዙ ተማሪዎችና ወላጆች እንዲደርሳቸው ይህንን ቪዲዮ ላይክ አድርጉ፣ እንዲሁም ደግሞ ሼር ብታደርጉ ለብዙ ተማሪዎች መድረስ ይችላል ማለት ነው። ሁላችሁም በያላችሁበት መልካሙን ውጤት እመኝላችኋለሁ። ለቤታችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይቀር። ሂሳብ ትምህርት የምንማማርበት የዩቲዩብ ቻናላችን ነው። መልካም ውጤት እመኝላችኋለሁ።